አድርጌ ለመመለስ ሙከራ አደርጋለሁ። ቀድሞ የተነሳው የማክሮ ኢኮኖሚ ስብራቶቹን ለመጠገን የሄድንባቸው መንገዶችና የተገኙ ውጤቶች በሚመለከት ቢብራራ የሚል ጥያቄ ነው። የኢትዮጵያ የማክሮ ኢኮኖሚ ስብራት ረዘም ላለ ጊዜ የቆየ ስብራቱን እንደ ብዙ ስብራቶች የወረስነው ነው። ግን የማክሮ ስብራት ብቻውን ቢሆን ምናልባት በሪፎርሙ በሄድንበት መንገድ ውጤት ይመጣ ነበር። ነገር ግን ወዲያው ኮቪድ መጣ፣ ጦርነቶች ተበራከቱ፣ የአየር ንብረት ለውጥ ተስፋፋ። ዓለም ላይ በሙሉ አዳዲስ ስብራቶች እየተወለዱ ሄዱ። በእኛ ሁኔታ ዓለም ላይ ካለው አጠቃላይ ክራይሲስ በተጨማሪ የውስጥ ችግራችን በሰፈር በቡድን የምናደርጋቸው ግጭቶች እንዲሁም የውጭ ጫና ላለፉት ዓመታት ጠንከር ያለ ጫና የማይነገር ጫና ስለነበረ በእነዚህ ድምር ስራዎች የማክሮ ኢኮኖሚ ስብራቶቻችንን በምናስበው ፍጥነት መጠገን አልቻልንም። ነገር ግን የማክሮ ፋይናንሻል መዛባትን ብንወስድ የተሰራው ሪፎርም በብዙ ኢንዲኬተርስ በብዙ ማሳያ ከፍተኛ መሻሻሎች ታይቶበታል። የሚቀሩ ኢንዲኬተርስ አሉ። ነገር ግን የፋይናንሻሉን ብቻ ብንወስድ እመርታው ከፍተኛ ነው። ያ የብር ኖት ከመቀየር ጀምሮ ሲሰራ የነበረው ሪፎርም በተወሰነ ደረጃ መሻሻል እንዲታይ አድርጎታል። አሁንም ቀሪ አመላካቾች መታየት ያለባቸው ቀጣይ ስራ የሚፈልጉ እንዳሉ ሆነው የፊስካል ፖሊሲ አቅጣጫዎቻችን እና ስራዎቻችን አሁን ብቻ ሳይሆን ለሚቀጥሉት መንግስታትም ጭምር ፋይዳ ሊያመጡ የሚችሉ አንኳር ስብራቶች ተጠግነውበታል። ዝርዝሩን አልገልጽም። አሁን ግን አንደኛው አንኳር ስብራት በፊስካል ፖሊሲ ለማድረቅ የተሞከረው በሰብሲዲና የመንግስት የልማት ድርጅቶች ላይ በዕዳ መልክ ይከማች የነበረውን ሀብት ሲስተማቲካሊ በሪፎርም ለመቀነስ እየተሄደ ያለበት መንገድ ከፍተኛ የሆነ ምርታ እያመጣ ነው። 9-10 ኤሪያዎች አሉ ትላልቅ ውጤት የተገኘባቸው። አንደኛውን ብቻ ገልጻለሁ። የነዳጅ ድርጅት በነዳጅ ዋጋ መዋዠቅ ምክንያት 180-190 ቢሊዮን ገደማ ዕዳ ነበረበት። ይሄን ግራጁዋሊ ለመፍታት በሰራነው ስራ አሁን ወደ 100 ቢሊዮን ገደማ ዝቅ አድርገነዋል። በሚቀጥሉት 4-5 ዓመታት ዜሮ ካደረስ ነው ይሄንን ዕዳ ከፍተኛ የሆነ ውጤት እኛ ጋር ባይታይም በሚቀጥሉት መንግስታት ውጤቱ ይታያል። የተከማቸው ስብራት ጥገና ያገኛል። የኤሌክትሪክን ብቻ ብንወስድ 99% ዕዳ የነበረው ተቋም ምናልባት በ3 ከበዛ 4 ዓመት ውስጥ ልክ እንደ ህዳሴ ያሉ ፕሮጀክቶች ከመንግስት ከህዝብ ቦንድ ሳይል ኢንቨስት ማድረግ ወደሚችልበት ደረጃ ይሸጋገራል። እነዚህ ጊዜ ወሳጅ ግን በጣም ከፍተኛ ምርታ እየመጣባቸው ያሉ ኤሪያዎች ናቸው። ትልቁ ጋፕ ያለው በሞኔታሪ ፖሊሲ ነው። ሞኔታሪ ፖሊሲ ላይ ይያያዛል ሀሳቡ። ለምሳሌ ግሽበት ለመቆጣጠር ብለን የምናደርጋቸው ቁጥጥሮች ቅድም እንደተነሳው በገንዘብ ዝውውር ላይ የሚያስከትለው ነገር አለ። ተቀማጭ ገንዘብ ጨምሯል። አምና ከቀረበላችሁ ሪፖርትም የዘንድሮ 6 ወር ከ100 ቢሊዮን ብር በላይ ተቀማጭ ጨምሯል። 1.2 ትሪሊዮን ደርሷል ተቀማጭ። ይሄ የገንዘብ ዝውውሩን ስለሚቀንስ ግሽበት ላይ የሚያስገኘው ውጤት አለ። ትንሽ ብትሆን ውጤት ታይቷል። ብድርን በሚመለከት ባለፉት 6 ወራት ከ170 ቢሊዮን ብር በላይ ብድር ተሰጥቷል። ከዚህ ውስጥ 83% ለግል ሴክተር የተሰጠ ነው። ይሄ ሲግኒፊካንት የሆነ ለውጥ ነው። ድሮ 70%ቱን መንግስት ከሚወስድበት 83%ቱን ለግል መስጠት ከፍተኛ ለውጥ ነው። ባንኮች ታድገናል። ንግድ ባንክና ልማት ባንክ
ይወድቁ ነበር። ዝርዝሩን በሴክተር ስለምታዩት ጊዜ ላለመውሰድ አልገባበትም። ድነዋል። ችግር አላቸው፣ ስራ ይፈልጋሉ። ግን የነበረባቸው ወገብ አጉባጭ ስብራት በተወሰነ ደረጃ ተቃሏል። እነዚህ በሞኔታሪና ፊስካል ፖሊሲ ላይ የተወሰዱት እርምጃዎች ተሰናስለው አንደኛውን እየደገፈ የተሟላ ውጤት በሁሉም ኢንዲኬተርስ ለማየት እንዳንችል ደግሞ ያደረገን አጠቃላይ ቀውሱ ነው ማለት ነው። እዳውን ወረስን። የምናደርጋቸው ለውጦች ደግሞ አዳዲስ ቻሌንጆች ሲታከሉበት በተወሰነ ደረጃ በምናስበው ፍጥነት ልንፈታ አልቻለም። በሴክተር ደረጃ ግን መለየት ጥሩ ነው። ኢኮኖሚን በማክሮ ደረጃ ካየን በኋላ በሴክተር ደረጃ ለምሳሌ ግብርና እያደገ ነው ሲባል ግብርና ካደገ ታዲያ ለምንድን ነው ማክሮ እንደዚህ የሆነው ይላል ሰው። እንደዛ አይደለም ባህሪው። ግብርና ሴክተራል የልማት ዘርፍ ነው። ሴክተራል ስለሆነ በሴክተር ይታያል። ማክሮ ከሴክተር በላይ ነው የሚታየው። ግብርና ከፍተኛ እመርታ ኢትዮጵያ ውስጥ መጥቷል። አምናም ዘንድሮም እድገቱ ይቀጥላል። የእድገት ተሸካሚው እሱ ነው። ነገር ግን ግብርና ላይ የሰራነው ስራ አሁን ከሰራነው በላይ መስራት ብንችል ብዙ ቀዳዳዎቻችን ከመድፈን አልፎ ቢያንስ ከልመና ነፃ ይሆን ያደርገናል። በኢንዱስትሪ ኢትዮጵያ ታምርት ብዙ ለውጥ አምጥቷል። አሁን ደግሞ ስታርታፕስ ላይ ጀማሪ የሚፈጥሩ የሚያሻሽሉ ቫልዩ አድ የሚያደርጉ ወጣቶች የማገዙ ስራ ፈር እየያዘ ሲሄድ ኢንዱስትሪም ከፍተኛ የሆነ ምርታ እንደሚያመጣ ይጠበቃል። ትራንስፖርት ማዳበሪያን ጨምሮ ትራንስፖርት ላይ የመጣነው ውጤት እንደዚሁም ምርታ መጥቷል። አይሲቲ ላይ በቴሌኮም ካመጣነው በላይ የካፒታል ማርኬት በቅርቡ እንጀምራለን። የካፒታል ማርኬት ሲጀመር ኢትዮጵያ ውስጥ ብዙ ኢንፎርማል ኢሌጋል የሆነ ሀብት ወደ ትክክለኛ ሀብት ገብቶ ብዙ ኢንቨስተሮች ለመፍጠር ያግዘናል። ካፒታል ማርኬት የዛሬ 10 ዓመት እንደ ወሬም ኢትዮጵያ ውስጥ ሊወራ አይችልም፣ አይታሰብም። አሁን ተቋም ተቋቁሞ የህግ ስራዎች እየተፈጸሙ ነው ያሉት። እነዚህ ጉዳዮች ፈር ይዘው የኢትዮጵያ ሶቨረን ዌልዝ የሚያስተዳድረው ተቋም አብዛኛውን ሀብቱም በህግ በቢዝነስ መምራት ሲጀምር ብዙ ለውጥ እንደሚመጣ ይጠበቃል። እነዚህ ሲሰናሰሉ ዘንድሮ 7.9% ገደማ እድገት እንጠብቃለን። ምን ማለት ነው? የማክሮ ችግር አለብን። በሴክተር የምናስበው እድገት በፈለግነው ልክ መስራት ይቀረናል። ያም ሆኖ ግን በዓለም ላይ ፈጣን ኢኮኖሚክ እድገት እያመጡ ካሉ ጥቂት ሀገራት አንዷ ኢትዮጵያ ናት። ይሄ በተደጋጋሚ ወርልድ ባንክ አይኤምኤፍ ሲገልጽ ስለምትሰሙት እድገት አለ፣ የቆዩ ስብራቶችና ተጨማሪ ደግሞ ሪስኮች አሉ። እነዚህ ኢኮኖሚው በማደግና በመፈተን መካከል ላይ እንዲወድቅ ያደረገው ቢሆንም ኢትዮጵያ ውስጥ ያለው እድገት የሚታይ ስለሆነ ልማቱ ምንም አስረጃ አያስፈልገውም። የመጣ ሰው ሁሉ የሚናገረው ስለሆነ እናንተ በየቀኑ ስለምትኖሩበት ላይታወቃችሁ ይችላል። የመጣ ሰው ሁሉ ምን ተፈጠረ? ነዳጅ አገኝታችሁ ነው ወይ? ገንዘቡ ከየት መጣ? ማን ረዳችሁ? መቼም ትችላላችሁ ሰራችሁት ማለት ኃጢአት ስለሆነ ከጀርባችሁ ማን አለ የሚል ጥያቄ ሁሌ ይነሳል ማለት ነው። ማን ዲዛይን አደረገው? ማን ፋይናንስ አደረገው የሚል ጥያቄ ሁሌም አለ። ምን ማለት ነው? አንተ አትችልም፣ ሰንበዲ እያገዘህ ነው። ስራውን መካድ ስለማይቻል ባለቤቱን ነው መቀየር የሚሞከረው። ይሄ በተጨባጭ እየታየ ያለ ለውጥ ነው። በገቢና ወጪ ስንመለከት ገቢ ዘንድሮ 6 ወር ያቀድነው 270 ቢሊዮን ብር ነው። ያስገባነው 265 ቢሊዮን ብር። በፐርሰንት ሲታይ 98% አከናውነናል። ከአምናው አንጻር ደግሞ ሲታይ 17% ብልጫ ነው። የጋራ ገቢን ስንመለከት በክልሎች መካከል አምና 6 ወር 22.8 ቢሊዮን ነው ያከፋፈል ነው። ዘንድሮ 27.8 ቢሊዮን ጨምሯል። ትልቁ ችግር ግን ያለው እዚህ ጋር የተከበረው ምክር ቤት ቢያዩ ጥሩ የሚሆነው የኛ ገቢ ካለን ጂዲፒ አንጻር በጣም አነስተኛ ነው። አፍሪካ ውስጥ ከጂዲፒያቸው እስከ 30% የሚሰበስቡ ሀገራት አሉ።
እነሱ ከፍተኛ ደረጃ ያሉ ናቸው። እንደነ ሞሮኮ ያሉ 30% ይሰበስባሉ። እኛ አካባቢ ያሉ ሀገራትም እስከ 15 ትንሽ ከዛም ከፍ ያለ ፐርሰንት ይሰበስባሉ። የኛ ታክስ ከጂዲፒ አሁንም ከ10 በታች ነው። በቂ ገቢ በማይሰበሰብበት ሀገር ውስጥ በቂ ልማት ማምጣት አይቻልም። እና ታክስ ላይ ሪፎርም ያስፈልጋል፣ ስራ ያስፈልጋል የሚለውን ሁላችንም በጋራ ብንይዝ የኢትዮጵያም ሕዝብ በበቂ ደረጃ ታክስ እየተከፈለ እንዳልሆነ ተገንዝቦ ሪፎርሞች ላይ ቢተባበር መልካም ነው። ቶሎ ሰብስበን አልምተን መውጣት ካልቻል መስተቀር አይሆንም። አውሮፓ ውስጥ ለምሳሌ ፈረንሳይን ብንወስድ 45% ታክስ ይሰበስባሉ ከጂዲፒያቸው። 45% ምን ማለት ነው? እኛ ከ8 ትሪሊየን በላይ ጂዲፒ ያለን በብር አሁን 45% ማለት 3.78 ትሪሊየን ብር በአመት እንሰበስባለን ማለት ነው በእነሱ ሂሳብ። እኛ ግን ታውቃላችሁ ያለንበት ማደግ ያለበትና ስራ የሚፈልግ ሴክተር አንዱ የገቢን አቅም በጂዲፒው ልክ ማሳደግ ማሻሻል ላይ ስራ ይፈልጋል። ኤክስፖርትን በሚመለከት ከሸቀጦችና አገልግሎት አምና 10.7 ቢሊዮን ዶላር ነው ያገኘነው በግማሽ ዓመት። ዘንድሮ ወደ የአምስት ወር ነው ያለኝ ዳታ ወደ 4.5 ቢሊዮን አግኝተናል። ከአምናው አያንስም የሚል ግምት ነው ያለው። ተጨማሪ ስራዎች ያስፈልጋሉ። እነዛን ካደረግን ኤክስፖርታችን ቢያንስ በአምና ደረጃ ከሄደልን አንድ መያዝ ያለበት ከዛ በላይ ማደግ ቢኖርበትም ቢያንስ ባለበት መያዝ ያለበት ኢምፖርታንት ኢንዲኬተር ነው። ከኢምፖርት አንጻር አምና ያስገባ ነው 17 ቢሊዮን ገደማ ነው። ዘንድሮ በአምስት ወር ውስጥ 7.5 ቢሊዮን ዶላር ኢምፖርት አስገብተናል። በኋላ የዕዳው መጣበታለሁ። 7.5 ቢሊዮን ዶላር ኢምፖርት ያስገባ ሀገር 30 ሚሊዮን ብር አይከፍልም ብሎ መጠየቅ በጣም አሳፋሪ ነው። ኢትዮጵያ ከዛ በላይ ናት። ገቢ ንግድን መተካት፣ ወጪ ንግድን ደግሞ ማብዛት፣ ዘርፉን ማብዛትና ብዙ ብር ማግኘት አሁንም ያላለፍነው ስብራት በብዙ ስራ የሚጠብቅብን ኤሪያ ነው። ርብርብ ይፈልጋል። ከኢንቨስትመንት አንጻር አምና 3.4 ቢሊዮን ነው ያስገባ ነው። ዘንድሮ በአምስት ወር ከ1.5 ቢሊዮን በላይ የውጭ ኢንቨስትመንት መጥቷል። የስራ ዕድል እስካሁን ከ1 ሚሊዮን በላይ የስራ ዕድል ተፈጥሯል። በግማሽ ዓመቱ ከ150 ሺህ ሰው በላይ በውጭ ሀገር ሚኒመም ዌጅ ያለው ህጋዊ በሆነ መንገድ ተልቋል። አንዱ የስራና ክህሎት ሚኒስቴር ትልቁ ውጤት የሚላክ ሰው እንደ ከዚህ ቀደም ደሞዝ የሚቀማ የሚከፈለው የማይታወቅ ሳይሆን ሚኒመም ዌጁን ተደራድረው በየወሩም እዚህ በሚኖረው አካውንት ገንዘባቸው እየገባ ስለሚሄድ ከዝርፊያ፣ ከመቀማት፣ ከመገደል የሚድኑበትን መንገድ ለመፍጠር ጥረት እየተደረገ ነው። አሁንም ግን ሰፊ ስራ ያስፈልጋል። በየአመቱ ሰው ይጨምራል። በየአመቱ የስራ ፍላጎት አለ። በዛ ልክ ስራ መፍጠር ላይ ተጨማሪ ጥረት ይፈልጋል። ግሽበትን በሚመለከት ኢንፍሌሽን የብዙ ስብራቶች ድምር ውጤት ነው። ፕራይመርሊ በምንፈልገው ልክ ማምረት አለመቻላችን ነው ችግር የሚያመጣ። የምንፈልገውን ያክል ካላመረትን ለመግዛት እንገደዳለን። ስንገዛ ደግሞ ዋጋውን እኛ አንወስንም፣ የውጭ ምንዛሪ እኛ አንወስንም። በዚያ ምክንያት ብዙ መዛባቶች ይፈጠራሉ። እናንተም እንደምታውቁት የዓለም ዋጋ ደግሞ በጦርነቱ በበሽታው ባለው አጠቃላይ ክራይሲስ በየጊዜው እየተዛባ ስለሆነ ኢንፍሌሽንን ማድረግ ለኢትዮጵያ ብቻ ሳይሆን ለብዙ አፍሪካ ሀገራት ለትላልቆቹም ሀገራት ጭምር በጣም ፈታኝ ቻሌንጅ ነው ያለው። በእኛ ሁኔታም የንግድ ሰንሰለቱን ባለበት ችግር ምክንያት ኢንፍሌሽን በተሟላ ደረጃ በምናስበው ልክ ልንፈታ አልቻልንም። መጠነኛ ውጤት ታይቷል። ከ35% አምና ከነበረበት ወደ 28 ዝቅ ብሏል። ነገር ግን በኢንፍሌሽን ላይ የወሰን የነበረው ሪፎርም እንደ አንቲፔን ነው፣ በማስታገሻነት የሚታይ ነው። ቆንጠጥ የሚያደርግና በዘላቂነት የሚያክም ሪፎርም መድፈር የሚፈልግበት ጊዜ የደረስን መጥተናል። ሪፎርም ባህሪው እንደ ዴንቲስት ነው፣ እንደ ጥርስ ነቃይ ነው። ሰው ጥርሱን ታሞ ጥርስ የሚያክም ሐኪም ጋር ከሄደ በኋላ ጥርስ የማከም ፕሮሰሱ በጣም የሚያም ስለሆነ
ያ በሽተኛ ከቤቱ ሰላም መጥቶ ሐኪሙን ካየው በኋላ በሽታ የጨመረበት ይመስል በከፍተኛ ጥላቻ አንዳንዱም በስድብ ነው ሐኪሙን የሚያየው። ምክንያቱም ፕሮሰሱ በጣም አስቸጋሪ ነው። እረፍቱ የሚመጣው ሕክምናው ካለቀ በኋላ ነው። በሕክምናው ሂደት ጊዜ እንደሌላው በሽታ ሳይሆን የጥርስ ሐኪም ሁሌ የሚገጥመው እርግማን ነው። ውሎ ካደረ በኋላ ነው ሰው ረክቶ ማመስገን ውስጥ የሚገባው። ሪፎርም እንደዛ ነው። መጀመሪያ ውጤቱ አይታይም፣ ያማል። እንደመጣ ሁሉም ሰው የሚቀበለው ጉዳይ አይደለም። እየዋለ እያደረ ግን በአጠቃላይ በኢኮኖሚያችን ውስጥ የተሻለ ጠቀሜታ ይኖረዋል። ይህን ለማድረግ እኛ የተከተልነው አንደኛ ምርት ማሳደግ ነው። መጀመሪያ ስንዴ ሩዝ አለ፣ ውጤት እያየንበት ነው። ስንዴን በሚመለከት አለ ወይ የለም፣ ስንዴ ያልተመረተም የት ነው ያለው የሚል ጥያቄ ያላችሁ ሰዎች ወጣ ብላችሁ እዩ ነው መልሱ። አዲስ አበባ የለም ስንዴ፣ ወጣ ስትሉ ግን ሞልቷል። ወጣ ብሎ ማየት ነው። እናንተን አይመለከትም። ይሄ ጥያቄ አየር ላይ ስላለ ነው። እኔ ግን የማየው በየዓመቱ 700-800 ሚሊዮን ዶላር ለስንዴ እናወጣ ነበረ። አሁን ለስንዴ አንድ ብር አናወጣም። አምናም ዘንድሮ ሌላውን ትርፉን ትቼ ማለት ነው። ስለዚህ የሚታይ የሚጨበጥ ስለሆነ እሱን ይበልጥ እያሳደጉ መሄድ ያስፈልጋል። ሩዝ ላይም እንደዚሁ። ነገር ግን ስንዴ በቂ አይደለም። ስንዴ ለምግብነት ጥሩ ነው፣ ኒውትሪሽን ደግሞ ያስፈልጋል። ሌማት ባልነው ወተት፣ እንቁላል፣ ስጋ፣ ማር እነዚህን ስንጨምርበት ደግሞ ሙሉ ይሆናል። አሁን ዓለም ላይ የትኛውም ትልቅ የሚባል ሆቴል ሄዳችሁ ቁርስ ስታዙ ከስንዴና ከሌማት ውጭ ምንም ነገር ቴብል ላይ የለም። ዳቦ፣ ፓንኬክ፣ ማር፣ እንቁላል፣ ምናልባት ስጋ፣ ሁሉ ነገር ያለው ሌማትና ስንዴ ብቻ ነው። 100%። ሌማትና ስንዴ ላይ በደንብ እንሰራ በርከት ያለ አማራጭ ምግብ በዲሻችን ላይ ለማግኘት በቴብላችን ላይ ለማግኘት ያግዘናል። አቅጣጫው ይሄ ነው። በስራ ዶሮን በሚመለከት በጣም ከፍተኛ ጥረት የተደረገ ነው። ከአምናው በእጥፍ እያደገ ነው። ይቀራል። ችግር ያለብን እኛ ጋር አይደለም። ግራንድ ፓረንት ማግኘት አልቻልንም። በጥቂት ሀገራት የተያዘ ነገር ነው። እሱን ስንፈታ በመቶ ሚሊዮኖች ዶሮ እናመርታለን። በየመንገዱ ዶሮ መጥበስና ዳቦ ገዝቶ እየበሉ መሄድ ኢትዮጵያ ውስጥ ወግ ይሆናል የሚል ተስፋ አለን። ስለዚህ ምርት ማምረት ነው። ለምርት ደግሞ መስራት ነው። ድርቅ አለ፣ ረሃብ አለ ምናምን ሳይሆን ትራክተርና ውሃ ፈልጎ መስራት ነው። ስራ ብቻ ነው ውጤት የሚያመጣው። ካልሰራን ከተቀመጥን ለውጥ አይመጣም። ህገወጥ ንግድ ላይ እርምጃ መውሰድ ይፈልጋል። ኮንትሮባንድ፣ ኢንፎርማል ማርኬቱ ላይ እርምጃ እየወሰድን ነው። በጣም ከፍተኛ አሻጥሮች በየጊዜው ይያዛሉ፣ ሰሙ ይሆናል። እሱን አጠናክሮ መቀጠል ያስፈልጋል። ድሃ ተኮር ስራዎቻችን ላይ ይሁነኝ ብለን አስበን ማድረግ አለብን። የድሃ ቤት መስራት፣ ምግብ ማጋራት፣ ተማሪ መመገብ፣ ድሃ መመገብ የሚባል ነገር ብዙ እጅ አጠር ሰዎች ባሉበት ሀገር ውስጥ እንደዛ አይነት ስራ የሰራን ካልሄድን በራሱ ጊዜ ማርኬቱ ብቻ ዲተርም እንዲያደርግ ከወሰን ብዙ ሰው ስለሚጎዳ ያንን ባህል እያጠናከርን መሄድ ይኖርብናል። በ6 ወር መጠነኛ የሆነ መሻሻሎች አሉ። በሚቀጥለው 6 ወርም እንደዛ እንደሚሆን ተስፋ ይደረጋል። ሪፎርሙን ግን እንደ ጥርስ ሐኪም ትንሽ ቆንጠጥ የሚያደርግ አድርገን ማስተካከል ይጠይቃል። ያ ማስተካከያ አሁን ላለው መንግስት ላይ ጠቅመው ይችላል። ለጄኔሬሽን ግን በጣም ወሳኝ ነው። እንደዛ አድርገን ሪፎርሞች ጠበቅ አድርገን ከሄድን ምናልባት አሁን ስብራቶቻችን ብለን የምንቸገርባቸው ጉዳዮች በተወሰነ ደረጃ እልባት ሊያገኙ ይችላሉ የሚል ተስፋ አለ። ዕዳን በሚመለከት መቼም የዚህ ለውጥ መንግስት ትልቁ ሰክሰስ የሚያኮራ ድል ካለ ዕዳ ላይ ያለን አቋም ነው። በነገራችን ላይ ኢትዮጵያ ስትበደር የነበረው ብድር እና ለኛ ስብራት ሆኖ ያስቸገረን ብድር እኮ አይደለም፣ አራጣ ነው። ኮሜርሻል ሎን ማለት አራጣ ማለት ነው። የማትሰራበትን ነገር በአጭር ጊዜ ውስጥ ብዙ ወለድ አድርጌ እከፍላለሁ ብለህ ብሩን ማምጣት፣ ከዛ ስራውን ሳትሰራ
ሌሎች ሀብትህን ማስወሰድ ማለት ነው። በአራጣ የሚመጣ ልማት ይቅርብን፣ ኮሜርሻል ሎን የሚባል አያስፈልገንም ብለን ባለፉት 5 ዓመታት $1 ኮሜርሻል ሎን አልወሰንም። እኛ መጥቶ እንደሚሄድ መንግስት የሚያዋጣ የነበረው ከዛም ከዚህ ለቀም አድርጎ ሰርቶ መሄድ ነው። ግን ትውልድ ላይ ጫና ስላለው አናረግም ብለን 5 ዓመት $1 በኮሜርሻል ሎን አልወሰንም። በአንጻሩ ከ2011 እስከ 2015 ኢትዮጵያ $9.9 ቢሊዮን ዕዳ ከፍላለች። $9.9 ቢሊዮን። ኢማጂን $1 ኮመርሻል ሎን ሳንወስድ $9.9 ቢሊዮን ከፍለን የምንሰራቸውን ልማቶች አስቡት። እኛ ቢሮ ስንመጣ የኢትዮጵያ የውጭ ዕዳ የነበረው 32% የጂዲፒያችን ዕዳ ነበር። የውጭ የሀገሩ ሳይጨምር ማለት ነው። አሁን የውጭ ዕዳችን 17% ዝቅ ብሏል። ዋናው ፍላጎታችን ከ10 ዝቅ ማድረግ ነው። የጂዲፒያቸውን 100% ዕዳ ያለባቸው ሀገራት እኮ አሉ፣ ትላልቅ ሀገራት 100%። የኛ ዓላማ ግን ከ10% ማውረድ ነው። ከ32 17 ደርሰናል። በሚቀጥሉት ዓመታት ዝቅ እናደርገዋለን የሚል ግምት አለ። ዕዳ በመክፈል ነው የምንኩራራው። ትልቁ ስራ የሰራ ነው ኮመርሻል ሎን ባለመውሰድና የነበረውን የዕዳ ስብራት ከዚህም ከዛም ተወሳስዶ የነበረውን ገንዘብ መክፈል ላይ ነው። ይሄን እያደረግን ግን ለዓለም መንግስታት ይሄ ዕዳ አግባብነት የለውም፣ ችግር አለበት፣ ዕዳችሁን ተመልከቱ የሚለውን ኢትዮጵያም በጣም ብዙ አፍሪካ ሀገራትም በየአደባባዩ ጮሁ ነበር። በዚያ ምክንያት የኮመን ፍሬምወርክ የሚባለው ዕዳን ከኮመርሻል ወደ ኮንሴሽናል የሚያሸጋግረው ስርዓት ላለፉት 2-3 ዓመታት ይጠና ነበር። የፈጠነ ምላሽ አልተገኘበትም። ብዙዎቹ ሀገራት በዚህ ቅሬታ አላቸው። ኢትዮጵያም ቅሬታ አላት። የብድር ስርዓቱ ችግር ስለነበረበት አሁን ይሄ እንዳለ የዩሮ ቦንድ 33 ሚሊዮን ብር ዕዳን ማኔጅ ለማድረግ ኢትዮጵያ አልቻለችም የሚል ዜና ተሰራጨ። አንደኛ $9.9 ቢሊዮን የከፈለች ሀገር፣ እሱ እንኳን ቢቀር ዘንድሮ በ5 ወር $7.5 ቢሊዮን አወጣ ኢምፖርት የከፈለች ሀገር 33 ሚሊዮን መክፈል አቅቷት ነው ይባል ተረት ነው። በነገራችን ላይ የተከበራችሁ ተባላት $33 ሚሊዮን ማለት የኢትዮጵያ አየር መንገድ የ2 ቀን ገቢ ማለት ነው። 6.3 ቢሊዮን ሬቬኑ አለው ማለት በቀን 16-17 ሚሊዮን ያገኛል ማለት ነው። ኢትዮጵያ ትልቅ ሀገር ናት። 30 ሚሊዮን ለመክፈል የምትታማ አይደለችም። ይሄን ለምንድን ነው የሚያራግቡት? እጃችን ለመጠምዘዝ ችግር አለ ብሎን ያው እኛ ቶሎ ከውጭ ስንሰማ በጣም የምንቀበል ህዝቦች ስለሆን ቆም ብለን ስለማናዳምጥ እጅ ለመጠምዘዝ የሚደረግ ሩጫ ነው። ለምን ታዲያ ኢትዮጵያ አልከፈለችም? አቅሙ ካለ ለምንድን ነው መክፈል ያልተቻለው የሚል ጥያቄ ከሆነ ይሄ አግባብነት ያለው ጥያቄ ነው። መልሱ ቀላል ነው። አንድ ከተሜ ገጠር ሄዶ በገጠር ያሉ ሰዎችን ትምህርት ያስተምራል፣ ሂሳብ ያስተምራል። እና ሂሳብ ሲያስተምር ከ5 ሲቀነስ 1 ስንት ነው ብሎ ይጠይቃል አርሶ አደሩ አላቅም ይለዋል። እንዴት አታቅም? 5 ፍየል ቢኖርህ ከ5ቱ ፍየል አንዱ ቢጠፋ ስንት ይቀርሃል ይለዋል። ምንም አይቀረኝም ይላል አርሶ አደሩ። ያመሃል እንደ 5 ፍየል ነው ያለ፣ ከ5ቱ አንዱ ቢጠፋ ስንት ይቀርሃል ሲለው ምንም አይቀረኝም ይላል መልሶ። እና ሰውየው ግራ ይጋባል። አርሶ አደሩ ምን መሰለ ልጄ፣ አንተ ሂሳብ ታውቃለህ፣ አንተ ቁጥር ታውቃለህ፣ እኔ ደግሞ ስለ ፍየል አውቃለሁ። 5 ፍየል ቢኖርህና አንዱ ቢጠፋ 4ቱም ይከተለዋል እንጂ አይቀሩልህም፣ አንዱም አይቀርልህም።
ዓለም ላይ ዕዳ ችግር አለ አስተካክሉ ብለን ከሀገር ሀገር እየጨውን አንደኛውን ብቻ ብንከፍል ሁሉም ያን መንገድ ስለሚከተል ለማመሳሰል ያደረግነው ነው ለማለት ነው። ማዳበሪያን በሚመለከት ጠያቂው እንዳነሱት አምና ችግር ነበረብን፣ ዘግይተን ነበር። በዚህ ዓመት በጣም ከፍተኛ የሆነ ስራ የሰራ ነው። ገና ክረምቱ እንዳበቃ ወደ 20 ቢሊዮን ብር ገደማ ወጥተን ማዳበሪያ ገዝተናል። በሚደንቅ ሁኔታ ከ4.5 ቢሊዮን ታን በላይ ገብቷል። ወደ አርሶ አደርም እየደረሰ ነው ያለው። አምና በዚህ ጊዜ ገና ግዢ ላይ ነበር። ዘንድሮ ግዢው አልቆ ከፊሉ ገብቶ ከፊሉ ጅቡቲ ደርሷል። አስተማማኝ በሆነ መንገድ ከጊዜው ቀድሞ እንደሚደርስ ይጠበቃል። ከተገዛ በኋላ ከመጣ በኋላ በየመሃል ያለውን አሻጥር ደግሞ የሎ ኢንፎርስመንት ኤጀንሲስ እና ህዝብ ተባብሮ መጠበቅ ይኖርባቸዋል። ዘረፋው ማዳበሪያ ላይም አለ፣ መኪና አስቆሞ መዝረፍ ላይም አለ፣ ሰው ማገት ላይም አለ፣ ችግር አለና ስንዴ ካላመጣችሁ ላይም አለ። የልመናና የሌብነት መንፈሱ በጣም ትልቅ ነው። ይሄን በጋራ መስበር ያስፈልጋል። እንደተባለውም መስራት አለብን። ደቡብ ምዕራብን በሚመለከትና የልማት የደሞዝ ጉዳዮችን በሚመለከት በደቡብ ክልል ውስጥ ክልል እንሆን የሚባል ጥያቄ ሲነሳ እዚሁ ምክር ቤት ላይ ይሄ ክልልነት ለተወሰኑ ሰዎች ኮብራ ለመግዛት ነው እንጂ ለህዝቡ ፋይዳ የለውም ብናስብበት የሚል ተደጋጋሚ አንስቻለሁ። ታስታውሳላችሁ። አንስቻለሁ ማለት ህዝቡ ፈልጋለሁ ካለ ኖ ላለው ማለት ግን አይደለም። ህዝቡ ከወሰነ እኔም እናንተም መገዛት ነው ያለብን። አሁን እንደ ደቡብ ምዕራብ ያሉ ወይም አዳዲስ ክልሎች በጣም ሀብታም ክልሎች፣ ሌላ መትረፍ የሚገባቸው ክልሎች፣ ደቡብ ምዕራብ ማለት የምድር ላይ ገነት ማለት ነው። ምንም የሌለው ነገር የለም። በጣም ሀብታም የሚባል ክልል ግን ማንም ሰው አንድ ግለሰብ 10 ሺህ ብር ደሞዝ ኖሮት 20 ሺህ ብር ወጪ ካለው በየወሩ ዕዳ ውስጥ ነው ያለው ማለት ነው። 10 ሺህ ብር ገቢ ያለው ሰው ምርጥ መኪና አያምረውም ማለት አይደለም። ምርጥ ፎቅ አያምረውም ማለት አይደለም። ገቢው አይፈቅድለትም። ባለ 100 ሺው ሻል ያለ ቤት ይኖራል፣ ባለ 10 ሺው ዝቅ ያለ ቤት ይኖራል። ሰው በገቢው ልክ ነው ራሱን የሚያስተዳድረው እንጂ ከገቢው ባሻገር እነንትና ኮብራ ስላላቸው ካለ ይበላሻል ነገሩ። አሁን አንደኛ እኔ መጠየቅ ያለብኝ ለክልሎች እናንተ ወስናችሁ ያስቀረነው ገንዘብ ካለ መጠየቅ አለብን። ከወሰናችሁት ገንዘብ በ6 ወር 100% ተሰጥቷቸዋል። ያስቀረነው ገንዘብ የለም። ሁለተኛ የጋራ ገቢ ቅድም እንዳነሳሁት ከአምና እንኳን ዘንድሮ ጨምሯል። በጀትም ጨምሯል፣ የጋራ ገቢም ጨምሯል። በእናንተ የጸደቀ የቀረ ነገር የለም። ታዲያ ኬት አመጣለሁ? ለብቻ እኮ ብር አስቀምጥና አንዳንዶች ሲቸግራቸው ቆንጠር እያደረክ ስጠላላችሁኝ እናንተ ኬት ይመጣል? አሁን እኔ ዓለም ላይ ሄጄ በጀት ቸግሮኛልና ብር ካላመጣችሁ ብላቸው ማን ይሰጠኛል? ራስን ቻል ነው። ምራበው እኮ ችግርተኛ ስለሆንኩ ነው። ሰው ለምሳሌ ደቡብ ምዕራብ ኢንካሙ ገቢው አነስተኛ ከሆነ ዞን የሚባል ነገር ትቶ ክልልና ወረዳ ይሆናል ማለት ነው በራሱ ሁኔታ። በኋላ ሀብት ሲያገኝ ሊጨምር ይችላል። ኦሮሚያ ዞን ስላለ አማራ ዞን ስላለ ዞን በዞን አደርጋለሁ ካለና ኮብራ ከገዛ ግን ሰው ይቸገራል ማለት ነው። ይሄን የክልሉ አመራሮች ይገነዘባሉ ብዬ ተስፋ አደርጋለሁ። ህዝቡ መገንዘብ አለበት። ኢትዮጵያ ባላት አቅምና እናንተ በወሰናችሁት ብቻ ነው እኛ የምናስተዳድረው። እኛ ማስተዳደር እንጂ መወሰን አንችልም። ከአንዱ ክልል አንድ ክልል ፌዴሬሽን ከወሰነው ቀመር ባሻገር መጨመርም መቀነስም አንችልም። ያም ሆኖ ግን ደቡብ ምዕራብ የልማት ጥያቄ የተባለው ደቡብ ምዕራብ ማለት እኮ ኮይሻ ያለበት ማለት ነው። ደቡብ ምዕራብ እኮ አላላኬላ ያለበት ማለት ነው። ጨበራ ጩርጩራ ያለበት ማለት ነው። ደንቢ ያለበት ማለት ነው። ካሉት የደቡብ ክልሎች እንደ ደቡብ ምዕራብ ትላልቅ ልማት ያለበት የለም። ማዕከላዊ ኢትዮጵያ ቢጠይቅ ይገባዋል። ይሄ ማለት የፌዴራል መንግስት አቅም ሲኖረውና ሲችል አያግዝም ማለት ሳይሆን ክልሎች ግን የምንጠይቀው ያለን ሪሶርስ መሆኑን አውቀን በዚያ ልክ ወደ ልማት መግባት ይኖርብናል። ያ ካልሆነ እንቸገራለን። የፌዴራል መንግስት የተለየ ኢንካም ስለሌለው ሊያከፋፍል ይቸገራል የሚለውን መገንዘቡ ጠቃሚ ይመስለኛል። ህገወጥ ፋይናንስ በጣም ትልቅ ችግር ነው። የህግ ማዕቀፍ ላይ ሰፊ ስራ ተሰርቷል።
ቴክኖሎጂ ላይ ተቋሙ ላይ ሪፎርም ተካሂዷል። ትብብር ከብዙ ሀገራት ጋር ተደርጓል። አሁንም ገንዘብ በህገወጥ መንገድ ይንቀሳቀሳል። የተከበረው ምክር ቤት ከዚህ ቀደም እንዳነሳሁት በድጋሚ እንዲገነዘብ የምፈልገው ነገር የኢትዮጵያ መንግስት አሁን ያለው መንግስት እንደ መንግስት በተቀናጀ መንገድ በሆነ ክልል ልማት ማህበር በሆነ ክልል ኤንጂኦ በሚል ስም ብር ከኢትዮጵያ አያሸሽም። 100% እርግጠኛ ሆኜ የምነግራችሁ ስቴት ኮራፕሽን የለም። እንደ መንግስት ብር አናሸሽም። ያገኘናትን ስሙኒ ሁሉ እዚህ ልማት ላይ እናውላለን። ለዛ ውጤት የመጣው ሌላ ሚስጥር የለው። ግለሰቦች ግን ባላቸው ኔትወርክ ባላቸው ማዕቀፍ ብዙ ጥፋት እያደረጉ ነው። አልቆመም። ይሄን ለመከላከል ተጨማሪ ስራ ተጨማሪ ጥረት ማድረግ ይኖርብናል። ትብብር የሚባለው ነገር እኔ እስካሁን ቢሮ በቆየሁበት ጊዜ ያገኘሁት ልምድ ዓለም ስለ ኮራፕሽን ዲፋይን ሲያደርግ አፍሪካ እንዴት ኮራፕት እንደሆነች ሲናገር ኮራፕሽን እንዴት ጸረ ልማት እንደሆነ ሲናገር እንጂ ከኮራፕሽን ጋር አልተባበርም ሲል አይቻላል። የሚሰረቀው ገንዘብ ሁሉ እኮ የሚሄደው እዛ ነው። ቲዮሪው ነው እንጂ የተነገረን በተግባር ትብብር ነው ያለው እንጂ ከኢትዮጵያ የተወሰደው ገንዘብ የትኛውም ዓለም ቢኖር ይታወቃል። ይሄ የሌብነት ገንዘብ ነው ብሎ መመለስ ይቻል ነበር፣ ግን ሀሳብ እንጂ ተግባር ስላልሆነ ትብብሩ እምብዛም ውጤት ያመጣ አይደለም እስካሁን ባለው ሁኔታ። ፕሮጀክቶች በሚመለከት የተነሳው ጥያቄ ያ ፕሮጀክት አንድ ሀገር የምትለወጠው የምትበለጽገው በፕሮጀክት ነው። ሀገር ማለት የፕሮጀክቶች ድምር ማለት ናት። ፕሮግራም የሚሆነው ፕሮጀክት ሲደመር ነው። ህዳሴው መንገዱ ምናምን ፕሮጀክት ሲደመር ብልጽግናን ያመጣል። ፕሮጀክት በወጉ ያልመራ መንግስት ፕሮግራም አይመራም፣ ብልጽግናን አያመጣም። ነገር ግን እንደ ኢትዮጵያ ያለ ኢንስቲትዩሽን የሌለበት ሲስተም የሌለበት ሁሉ ሰው እኩል የማይተጋበት ሀገር ሲሆን በየደረጃው ያሉ አመራሮች ኤክስትራ ስራ መስራት ይጠበቅባቸዋል። ለምሳሌ አድዋ እንደዛ አምሮ ያያችሁት ክብርት ከንቲባዋና ቲማቸው በየቀኑ ማታ 5 ሰዓት እየገመገሙ ስለመሩት ነው። በየቀኑ ማታ 5 ሰዓት እናንተ መኖራችሁ በዛ ሰዓት አላውቅም። በየቀኑ ሳይት ላይ ግምገማ አላቸው። በትጋት ነው ይመጣው፣ በስራ ነው ይመጣው። ኢንስቲትዩሽን የለም ነግረህ ብቻ ይሳካ ማለት አይቻልም። ህዳሴም ይሁን አድዋም ይሁን በየቀኑ በሚደረግ ክትትል እና አመራር ነው ውጤት ይመጣው። እዚህ አካባቢ ደግሞ ያሉ ሰዎች ሁሉ ጋር መድረስ አይችሉም። በየደረጃ ያለ አመራር በወረዳም በዞንም በክልልም ያንን ባህሪ ተላብሶ ስራን በየዕለቱ የሚከታተል መሆን አለበት። ክትትል አለመርካት፣ ሁለተኛው ቁልፍ ነገር አለመርካት ነው። እርካታ የእድገት ጸር ነው። ለምሳሌ አዲስ አበባ ላይ በጀመርነው ሪፎርም ቦሌ 4 ኪሎ፣ ቸርቸር ጎዳና፣ ፒያሳ አካባቢ ጅምር ለውጦች አሉ። ለከተማው አመራሮች እንደነገርኳቸው ይሄ ስራ የዛሬ ወር 2 ወር ካለቀ በሚቀጥለው 2-3 ወር መነጋገር ያለብን ከሳር ቤት ጎተራ ወሎ ሰፈር ከቦሌ መገናኛ ከመገናኛ 4 ኪሎ ማስፋት ነው እንጂ ቸርቸር ስለተሰራ በቃ የሚባል ነገር አይሰራም። ያ ካለቀስ ሲኤምሲ እና መገናኛን እንዴት እናገናኘው? አቃቂና ቦሌ እንዴት እናገናኘው? ለቡና ሳር ቤት እንዴት እናገናኘው? መሀል ላይ የሚፈርስ የሚጠገን ካለ ማለት ነው። ይሄን ስናገናኝ እንዳለውም አዲስ አበባ ሙሉ ውብ ትሆናለች። ሌላውም ልምድ ታካፍላለች። ትጋት ክትትል ኖሮ እርካታ ግን ካለ አይሳካም። አድዋን ሰራ ነው ካልን አይሳካም። አድዋ ጀመር ገና ነው። የጀመርነውን ይዘን ተጨማሪ ጥረት እያደረግን ከሄድን ግን በሀገር ደረጃ ከፍተኛ የሆነ ለውጥ ማምጣት ይቻላል። ልማት አደናቃፊዎች በጣም ብዙ ናቸው። በአሰራር፣ በህግ፣ በኮሚቴ፣ በቅርስ ቴሌኮሙኒኬሽን ህንፃ ፈረሰ፣ ቅርስ ፈረሰ ብሎ የሚንጫጫ ሰው እኮ ነው ያለው። ምን ቅርስ አለው? ብሎኬት ትናንትና ማንም የደረደረው ብሎኬት ደንቃራ የሆነ ለእይታ የማይመች ሲሆን ይፈርሳል።
ቻይናም ይፈርሳል፣ አሜሪካም ይፈርሳል። ደግሞ መነካት የሌለባቸው ጉዳዮች አሉ። ለምሳሌ ላሊበላ ይጠበቃል፣ ይታደሳል። ቅርስና ህንፃ መለየት አለብን። ጎጆ ሁሉ ባየን ጊዜ ቁጥር ቅርስ እያልን ልማት የምናደናቅፍ ከሆነ አስቸጋሪ ነው የሚሆነው። በዚህ አግባብ የተሳካልን ኤሪያ አለ፣ ያልተሳካልን ኤሪያ አለ። ለምን ያላችሁ እንደሆነ የፖሊሲ ችግር ሳይሆን የመቀበልና የማስፈጸም ችግር አለ። ለምሳሌ ስንዴ ለሁሉም ክልል እኩል ፖሊሲ ነው፣ ለሁሉም ክልል እኩል ስልጠና ነው። አንዳንዱ የተሻለ ይሰራዋል፣ አንዳንዱ በዛ ልክ አይሮጥም። ይሄ መቀየር አለበት፣ መቀየር አለበት። ሌላውም ስራ እንደዚሁ ማለት ነው። አዲስ አበባ ከተማውን በማጽዳት ከተሳካለት አዳማ ለምን አይሳካለትም? ቢሾፍቱ ለምን አይሳካለትም? ኦሮሚያ በስንዴ ከተሳካለት ሶማሌ ለምን አይሳካለትም? እያል በልማት እያወዳደር መስራት ነው የሚጠቅመን የሚያዋጣ። በዚያ ከሄድን ፕሮጀክቶች ፈሪ ይዛሉ። እኛ ድንጋይ አስቀምጠን ለመስራት የማንፍጨረጨረው ፕሮጀክት የለም። በተደጋጋሚ እንዳልኩት በሆነ ጊዜ የተዘራ ድንጋይ ደግሞ ለመልቀም እኛ አልመጣንም። የዘራውን ሰውዬ ጠይቁ ሂዳችሁ። ዝም ብሎ በየሄዱበት ድንጋይ እያስቀመጡ ቃል እየገቡ ተኪዶ አሁን በዚህ ተጀምሯል ቢባል አስቸጋሪ ነገር ነው፣ በበጀት ስለሚሰራ። ኢትዮጵያ ውስጥ ዲማንድ ከፍተኛ ነው። ግድብ ይባላል፣ ውሃ ይባላል፣ ኤሌክትሪክ ይባላል። ለዚህ ሁሉ የሚበቃ ሪሶርስ የለም። እየመረጥን ነው የምንሰራው። በዛ ቢታይ እኛም ጀምረናቸው የዘገዩ ፕሮጀክቶች አሉ። በጸጥታ ምክንያት፣ በኮንትራክተሮች ምክንያት፣ በክትትል እጥረት ምክንያት እነሱን እየገመገም እናርማለን። በጣም ብዙ አሻሽለናል። ዘንድሮ ትታዘቡ ይሆናል ብዬ ተስፋ አደርጋለሁ። ይቀጥላል። አሁን እየገመገምን እናስተካክላለን። አብዛኛው የህዝብ ጥያቄ አቅም በፈቀደ መጠን ለመመለስ እንሞክራለን። ከአፍሪካ ትስስር ጋር ሴፍቲ ጋር ተያይዞ የተነሳው በጣም ኢምፖርታንት ጥያቄ ነው። አፍሪካ ላይ መሰረተ ልማት የተገነባ መሄድ አለበት። በሁሉም መስክ ትስስሩ የጋራ ተጠቃሚነት ማድረግ አለበት። የአፍሪካ ላይ ከትብብር ይልቅ ውድድር ይበዛል። ኢትዮጵያ ከአንድ ቅርብ ካለ ሀገር የሆነ ነገር ከምትገዛ ከሩቅ ብታመጣ ይቀላታል። እዛም እንደዚሁ በትብብር ውስጥ ያለ ነገር ገና ችግር አለ። ግን ባለፈው ዓመት ተኩል ገደማ ከኬንያ ጋር ለመጀመሪያ ጊዜ የኤሌክትሪክ ሽያጭ ተስማምተናል። ታውቃላችሁ። አሁን ከታንዛኒያ ጋር ድርድር ጨርሰናል። በቅርቡ እንፈራረማለን። ታንዛኒያ ጋር ከጨረስን ኦል ዘ ዌይ ዳውን ወደ ሳውዝ ለመውረድ እድል ይሰጣል ማለት ነው። እንደሱ እያደረግን በመንገድም በኤሌክትሪክም የተሳሰርን ከሄድን ልማትና የጋራ ጥቅም እያደገ ሲሄድ ሌላ ጉዳይ እየቀነሰ እንደሚሄድ ይታሰባል። የስፖርት ጨዋታ ቁማርን በሚመለከት የስፖርት ጨዋታ ውድድርን፣ ፉክክርን በሚመለከት ቤቲንግ የሚባለውን በሚመለከት የተሟላ መረጃ ስለሌለኝ ብሔራዊ ሎተሪ ሁኔታውን አጥንቶ የሌሎች ሀገራት ልምድም ቀምሮ የሚሰራበትን መንገድ እንከተላለን። ብዙ መረጃ ስለሌለኝ አሁን ብዙ ማለት አልችልም። ነገር ግን ብሔራዊ ሎተሪ ዋና ስራው ይሄ ስለሆነ በእነሱ ተጠንቶ ትክክለኛና የሚሻለውን ለትውልድ የሚበጀውን መንገድ እንከተላለን። ቱሪዝም በሚመለከት ሙከራዎች አሉ። ዴስቲኔሽን ማልማት ላይ ልማት ኤንዱ ላይ ግን ሰላሙ ላይም ካልሰራን የተሟላ ውጤት አይመጣም የሚለው ትክክለኛ አገላለጽ ነው። ነገር ግን ኢትዮጵያ ውስጥ ከቅርብ ጊዜ ወዲህ ይሄ መንግስት ስራው በቃ ችግኝ መትከል ብቻ ነው፣ አበባ መትከል ብቻ ነው፣ ማጽዳት ብቻ ነው፣ ፓርክ ብቻ ነው፣ ምን ያደርጋል የሚል ክሶች ይሰማሉ። እነዚህን ክሶች በሌላ ጥያቄ ማየት ጠቃሚ ይመስለኛል። ኢትዮጵያ 99% እምነት ያለው ሕዝብ ያለባት ሀገር ናት ይባላል። ሙስሊሙም ክርስቲያኑም አላህንም እግዚአብሔርም የሚከተል ሕዝብ ያለባት ሀገር ናት ይባላል። ሙስሊሞች በቀን 5 ጊዜ ይሰግዳሉ፣ ይጾማሉ፣ አንሰርቅም ሐራም ነው ይላሉ፣ አንዋሽም ሐራም ነው ይላሉ። አልፎ አልፎም ሲያበላሹ
ቶሎ ብለው ይቅር በለን ማረን አስተግፊሩላህ ይላሉ። ለምንድን ነው የሚሰቃዩት? ሙስሊሞች በቀን 5 ጊዜ የሚሰግዱት የሚጾሙት ከብዙ ነገር ራሳቸውን አስረው ጠብቀው የሚኖሩት ለምንድን ነው? ከሞቱ በኋላ አላህ ጋር ለመወዳደር የአላህን ወንበር ለመውሰድ አንተ በቃህኛ እንራ ለማለት ነው እንዴ? አይመስለኝም። ክርስቲያኖች ጾመው ጸልየው አንዳንዶች ገዳም ገብተው ራሳቸውን ጎድተው ቢችሉም ባይችሉም አንዋሽም አንቀጥፍም ብለው እድሜያቸውን በሙሉ የሚሰቃዩት ከሞቱ በኋላ አምላክ ሆይ በቃ አሁን በቅቶሃል አንተ ወንበሯን ለቀቅ አድርግልንና እኛ እንቀመጥበት ለማለት ነው እንዴ? አይደለም። ጥሩ ዛፍ፣ ጥሩ አበባ፣ ጥሩ ሽታ ያለበት ቦታ ለመውረስ ነው። ይሄ ሁሉ በምድር ላይ የምንሰቃየው ገነትን ለመውረስ ነው። ገነት ምንድን ነው? ጥሩ ዛፍ፣ ጥሩ አበባ፣ ጥሩ ሽታ፣ ሌላ ሚስጥር የለውም። የሰው ልጅ የህይወት ሙሉ ጥረት እስላምን ቢሆን ክርስቲያን የሚሸት ቦታ እንዳልሄድ፣ የሚያቃጥል ቦታ እንዳልሄድ፣ የሚያስጠላ ቦታ እንዳልሄድ፣ ንጹህ ቦታ ይሻለኛል ብሎ የሚሰቃየው እንጂ ለስልጣን አይመስለኝም። ስንጾም ስንጸልይ የምንኖረው ገና ስንሞት ጥሩ ዛፍ ያለበት ቦታ ለመኖር እድሜያችን የምንሰቃይ ሰዎች እንዴት አሁን ፓርክ አይሰራ እንላለን? ፓርክ ማለት እኮ ትንሹ የገነት ሞዴል ማለት ነው። ገነትን አያክልም። ገነትን አያክልም። ገነት በጣም ብዙ ሰላም አለው፣ ብዙ ነገር አለው። እሱን ተስፋ እናደርጋለን። በምድር ላይ ግን ንጹህ ስፍራ ሲሰራ፣ ችግኝ ሲተከል፣ ውሃ ሲገደብ የሚጠላ ሰው ለምን በጾም በጸሎት ራሱ ያስቸግራል ነው ጉዳዩ። አልቲሜትሊ መውረስ የሚፈልገው እሱን ስለሆነ ቱሪዝምን ከገቢ ብቻ ማየት የለብንም። የምንመኘውን የኑሮ ዘዬ ለመውረስ የሚደረግ ጥረት ነው። እዛ ውስጥ ስራ አለበት። ቅድም አስችላችኋለሁ። ታችኛው ፓላስ 3400 ሰራተኛ አለ። ዛሬ ባይታደስ አይሰራም ማለት ነው። ዩኒቲ ፓርክ በ100 ሚሊዮኖች ገቢ አስገብቷል። ባይታደስ ገቢ የለም ማለት ነው። እንጀራ ነው። ማማሩ ብቻውን ሳይሆን ስራ ፈጣሪና ኢንካም አሳዳጊ መሆኑን ከግምት ማስገባት ጠቃሚ ይሆናል እና ይሄ መንግስት አቅም በፈቀደ መጠን ችግኝ እንደተከለ፣ አካባቢ እንዳጸዳ፣ ትናንሽ ገነቶች እንደሰራ ዘመኑን ይጨርሳል ለማለት ነው። ዲፕሎማሲን በሚመለከት የዲፕሎማሲ ሴንተር ብሔራዊ ጥቅም ነው። ብሔራዊ ጥቅም ነው። ኢትዮጵያ መሰረታዊ ፍላጎቷን ለመመለስ ነው ከማንም ሀገር ጋር የምትዛመደው የምትነጋገረው፣ ብሪክስ የምትገባው፣ ኢጋድ የምትገባው ለጥቅሟ ነው። ሌላውም እንደዚሁ። ጥቅሙ ግን በንግግር እንዲሆን ከግጭት ባሻገር እንዲሆን ማህበራት መልቲላተራል ተቋማት ይፈጠሩና አሁን ወርልድ ባንክ አላረካንም፣ ለድሃ ምቹ ተቋም አይደለም፣ መሻሻል አለበት እያልንም ቢሆን ግን አብረን እንሰራለን። አሻሽሉት ትክክል አይደለም እያልን አብረን እንሰራለን። ዩኤን ሴኩሪቲ ካውንስል አናምንበትም፣ ችግር አለበት፣ አድሎ አለበት፣ ትክክል አይደለም፣ ይስተካከል፣ ሪፎርም ያስፈልጋል ብንልም አብረን እንሰራለን። ዲፕሎማሲ ማለት ባይመችህም ይለወጥ እያልክ በዚያ ማዕቀፍ ውስጥ በሰላማዊ መንገድ በህግ ማዕቀፍ መስራት ማለት ነው። የኢትዮጵያ ብሔራዊ ጥቅም በሚያስጠብቁ ነገሮች ከሁሉም ጫፍ የዓለም ጫፍ ጋር ለጋራ ጥቅም እንሰራለን። እኛ ብሪክስ የገባ ነው የምዕራቡን ዓለም ለመተው አይደለም። ቢያንስ ዛሬ እንኳን የብሪክስን ዋጋ ተረዱ እንጂ ብሪክስ ባንገባ ኖሮ እኮ ሁሉም የሌለንባቸው ተቋማት መግለጫ እንዳወጡብን እነሱም ያወጡብን ነበር። ስላለንበት እኮ ነው አትሊስት ከአንድ መግለጫ የተረፍነው፣ ሌላው ቢቀር ማለት ነው። አረብ ሊግ እኛ ብንኖር ኖሮ የእኛን ቮይስ ሳይሰማ የእኛን ፖዚሽን ሳያቅ በእኛ ላይ መግለጫ ያወጣ ነበር እንዴ? ምንም ሳንደመጥ እኮ የሚወጣብን የላችሁበትም ማለት ነው። እና ብሪክስ የገባ ነው ከምዕራቡም ከምስራቁም ዓለም ጋር በትብብር ለመስራት እንጂ አንደኛውን አቅርበን አንደኛውን ለማራቅ አይደለም። ከኛ በላይ እኮ እኛ ምንድነው ገባን ቀረን ምንድነው? ለምሳሌ ቻይና እና አሜሪካን ብንወስድ እኮ ከማንም ሀገር በላይ ኢኮኖሚ ትስስር አላቸው። ሳውዲ፣ ዩኤኢ ከኛ በላይ ከአሜሪካ ከአውሮፓ ትስስር የላቸውም?
ጥቅም የላቸው። ያን ጥቅም አንፈልግም ብለው ነው እዛ የገቡት አይደለም። በመሰባሰብ ውስጥ የሚገኝ ጠቀሜታን ይበልጥ አልቆ ለመጠቀም ያለ ፍላጎት ነው እና እኛ ከምዕራቡ ዓለም ጋር የጠበቀ ወዳጅነት ነው ያለን። ከአሜሪካ ጋር የጠበቀ ወዳጅነት ነው ያለን። ያ ተጠናክሮ ይቀጥላል። ከአሜሪካ ጋር ያለን ወዳጅነት በሌላ ወዳጅነት አንሽርም። ብንፈልግም አይቻልም። እሱን አጠናክረን ከሁሉም የምንሰጠውን ሰጥተን የምንቀበለውን ተቀብለን በሰላም መኖር እናስቀድማለን። የጎረቤት ሀገራትን በሚመለከት ግን በፖሊሲያችን እንዳመላከት ነው የቅድሚያ የምንሰጠው ለኛ ጎረቤቶች ነው። ስፔሲፊክ ለመሆን ሶማሌን ብንወስድ በዓለም ላይ ከሶማሊያ በላይ ከዋናው ሶማሊያ ውጪ ከኢትዮጵያ በላይ በርከት ያሉ ሶማሌዎች የሚኖሩበት ዓለም የለም። አንደኛ ሶማሊያ፣ ሁለተኛ ኢትዮጵያ ናት የሶማሌዎች ሀገር፣ ሶስተኛ ኬንያ፣ ጅቡቲ፣ አሜሪካ፣ እንግሊዝ ሊባል ይችላል። ከሶማሊያ ቀጥሎ የሶማሌዎች ዋና መኖሪያ ግን ኢትዮጵያ ናት። ደም እንጋራለን ማለት ነው። ባህል እንጋራለን፣ እምነት እንጋራለን፣ በጣም ብዙ ነገር። የሶማሊያን መንግስት የሚያፈራርስ፣ የሶማሊያን መንግስት ህልውና የሚያጠፋ፣ የሶማሊያን መንግስት የሚጎዳ ኢንቴንሽን ኢትዮጵያ የላትም። የተከበረው ምክር ቤት እንደሚያውቀው ባለፉት 10 ምናምን ዓመታት የሶማሊያን ሰላም ለማስከበር በሺህ የሚቆጠሩ ኢትዮጵያውያን ሞተዋል። በሺህ ሶማሊያ ውስጥ የምንሞተው የሶማሌ ሰላም የኛ ሰላም ስለሆነ ነው። የሶማሊያ ልማት የኛ ልማት ስለሆነ ነው። ወንድም ህዝብ ናቸው ብለን ስለምናስብ ከኢትዮጵያ በላይ ለሶማሌ የሞተ አንድም ሀገር የለም። መግለጫ ያወጣ አለ። የሞተ አንድም ሀገር የለም። ወደፊትም አይኖርም። በነገራችን ላይ የዛሬ 2 ወር 3 ወር ገደማ እናንተ ጋር ስለ ቀይ ባህር ከተወያየንበት ማግስት በሺህ የሚቆጠሩ የሶማሊያ መንግስት ወታደሮች ሁርሱ አሰልጥነን ልከናል። በውስጣችን ክፋት ካለ እንዴት ሁርሱ አሰልጥነን ወደዛ እንልካለን ወታደር? እኛ ሶማሊያ ጋር ምንም አይነት ግጭት፣ ምንም አይነት ንግግር አንፈልግም። ወንድሞቻችን ናቸው። በጋራ ትብብር ማደግ እንፈልጋለን። ቀይ ባህርን በሚመለከት ያለው ጉዳይ እስካሁን እኛ ጮኸናል። ካሁን በኋላ ግን የኛ ጎረቤቶች በዚህ ጉዳይ ቢጮሁ መልካም ይመስለኛል። ምን ማለት ነው? ታስታውሱ ከሆነ ለተከበረው ምክር ቤት ይህንን ጉዳይ ሳቀርብ የሁቲ ውጊያ አልተጀመረም ነበር። ይሄ አሁን ያለው የጋዛ ጦርነት ስላልነበረ ሁቲ ቢተኩስና ጅቡቲ ላይ የጅቡቲ ወደብ ስራውን መስራት ቢቸገር ምን እንሆናለን ብያችሁ ነበር። ታስታውሱ ከሆነ ይሄው እኮ አየነው። 6 ወር ሳይሞላ የቀይ ባህር ንግድ ስርዓት እኛም ብቻ ሳይሆን ቀይ ባህር የሚጠቀሙ ሀገራት እነ ህንድም ጭምር እነ ግብፅም ጭምር ሁሉም ችግር ላይ ነው ያሉት። የኛ ጥያቄ ቀይ ባህር ለኛ በጣም ህልውናችን 120 ሚሊዮን ህዝብ ነው ያለው። ከሌሎች ወንድሞቻችን ጋር ከጎረቤትም ከሩቅም ጋር ሆነን እዛ አካባቢ ያለውን ሰላም እያረጋገጥን ልማታችን የምናመጣበት መንገድ ማረጋገጥ ያስፈልጋል ነው። እኛ ሞቃዲሾ ገብተን መሞታችን ትክክል ከሆነ፣ ሱዳን ዳርፉር ሄደን መሞታችን ትክክል ከሆነ፣ ቀይ ባህር ላይ ሽብር ሲፈጠር ሄደን እንሙት ሲባል እንዴት ጥያቄ ይሆናል? ያው እኮ ነው። ሞቃዲሾም ሲሾርም ያው ነው። ዋናው ሰላም እንዲመጣ መስራት ነው። የሶማሊያ መንግስት ከኢትዮጵያ ጋር መጋጨት ፍላጎት ያለው አይመስለኝም ስገምት። ግን ፍላጎት ያላቸው ኃይሎች ሶማሊያን እንደ ፕሮክሲ መጠቀም ይፈልጋሉ። ለዛ ደግሞ እኛ አንመችም። በሶማሊያ ወንድሞቻችን ላይ ምንም አይነት የከፋ ነገር ለማድረግ ለመናገርም ለማድረግም ዝግጁ አይደለም። እነዛ የሚመኙ ኃይሎች ለአንዳንድ ዲያስፖራ ወንድሞቻችን ሚዲያ እንደከፈቱላቸው ሁሉ ለአንዳንድ ሶማሊያ ወንድሞቻችን የተወሰነ ነገር ሊያደርጉላቸው ይችላሉ። ሊያዋጉን ግን አይችሉም። በእኛ በኩል ቢያንስ አንዋጋም፣ አንፈልግም። እኛ የምንፈልገው ሶማሊያ ጠንክራ አድጋ በልጽጋ ለኢትዮጵያ ትልቅ ገበያ ሆና ከኢትዮጵያ ተጠቅማ ኢትዮጵያን ጠቅማ ማየት ነው። ይህ አቋማችን በሶማሌ ሕዝብም ይታወቃል።
ለሶማሌ አንድነት እንደዚህ መንግስት የሰራ የለም። ሶማሌላንድና ሶማሊያን ለማገናኘት ብዙ ጥረት አድርገናል። ነገም ሶማሊያና ሶማሌላንድ ቢስማሙ የመጀመሪያው ተደሳች አገር ኢትዮጵያ ናት። የኛ ፕሮጀክት እሷ የኛ ፕሮጀክት ስጋት ነው። 120 ሚሊዮን ህዝብ ይዘናል። ባካቸው ተረዱን ነው። 5000 ኪሎ ሜትር ነው ሲሾር። ይሄን ዓለም ተገንዝቦ በዓለም ህግ እንዲዳኘን እንጠብቃለን። ብዙ ፍላጎቶች አሉ፣ ብዙ ጩኸቶች አሉ። በዓለም ህግ በቢዝነስ ህግ መዳኘት እንፈልጋለን። ከማንም መቀማት አንፈልግም። የማንንም ሉዓላዊነት መንካት አንፈልግም። እናከብራቸዋለን። ወንድሞቻችን ናቸው፣ እንወዳቸዋለን። በቸገራቸው ጊዜ እንሞትላቸዋለን። አሁንም ከሞላ ጎደል ምግብ እንጋራለን። ዋናው አምራች በቀጠናው ኢትዮጵያ ናት። ግልጽ ነው ይሄ። አሁን ለሶማሊያ ትላልቅ 4 ሪቨሮች ይፈሳሉ። እነ ነዋቢ ሸበሌ በደስታ ነው ወደዛ ውሃ መፍሰሱ ትክክል ብለን የምናስበው እንጂ የኛ ውሃ እንዳይል ብለን አናስብም። የኛን ውሃ መጠቀም አለበት ቢኮዝ ወንድሞቻችን ስለሆነ እና አየር ላይ በጣም ብዙ ኖይዞች፣ አቧራዎች አሉ። አቧራው ጭስ ደግሞ ማለት የሚፈልጉ ሀገሮች አሉ። ከኛ ተምሮ መሰለኝ እና እኛ ደግሞ አቧራውን ሬስት ማድረግ እንፈልጋለን። የምንፈልገው አሻራ ብቻ ነው። የምንፈልገው ልማት ብቻ ነው። ግርግር አንፈልግም። ኢትዮጵያ በታሪኳ ማንንም ሀገር ወራ አታውቅም። ማንም አገር ወሯት ግን አሸንፏት አያውቅም። 3 አይደለም 10 ቢደመር ኢትዮጵያ ማሸነፍ አይችልም። እኛ እንዋጋም አንፈልግም። ወደዚህ ከመጣ ደግሞ አይችልም። ለሱ በቂ የሆነ አቅም አለን። ስጋት የለብን። እኛ ያሰጋን የሰፈር ጎረምሳ ነው እንጂ ወራሪ አይደለም። እና ስጋት የለብንም። ጦርነት አንፈልግም። ልማት እንፈልጋለን። እንደምንፈልግ በተግባር በችግር ውስጥ ሆነን ልማት እያመጣን አሳይተናል። ዓለም ይገነዘባል ይሄን። ለምን ዓለም የኢትዮጵያ ጉዳይ ሲሆን በዚህ መንገድ እንደሚያይ ሁላችንም ቁጭ ብለን ታሪክ ማጥናት ይኖርብናል። እኔም ገና ብዙ ያልገቡኝ ጉዳዮች አሉ። ለምንድን ነው ዓለም እንደዚህ አድርጎችን ሀገር ጫናት የሚለው ጉዳይ ብዙ አልገባኝም። አንዳንዴ እንደ ፖለቲከኛ ሆኜ ለማየት ሞክራለሁ። አንዳንዴ ደግሞ በመንፈሳዊ እንደሚባለው እውነትም የኪዳን ሀገር ሆና ይሆን እንዴ ብዬ እጠረጥራለሁ። አላውቅም፣ ግራ ያጋባኛል። እናንተም መርምሩ፣ እኔ እመረምራለሁ። ግን ፌር የሆነ ጀጅመንት ያለበት ዓለም ግን አይደለም። ጉልበት ያለው የተደራጀ የተሰበሰበ የሚያሸንፍበት ዓለም እንጂ በፍትህ የሚታይበት ዓለም አይደለም አሁን ያለው። እኛ የጠየቅነው ግን በጣም ትንሿን ለ120 ሚሊዮን ብር ደህንነት ትንሿን ነገር አየር መንገድም ይሁን ቴሌም ይፈልጋችሁትን ከፍለን እንጠቀም ያልነው እኮ ብዙ ሀገራት ይጠቀሙ የለ እንዴ? ለምን የኛ እንደዛ ክፉ እንደሆነ እኔም አልገባኝም። በሂደት እናያለን። ስጋት ግን የለብንም። ወደ ማንም አንሄድም። ማንም ከመጣብን ግን ራሳችን እንከላከላለን። ብዙ ስጋት አይደርባችሁ በሱ። የህዳሴን በሚመለከት ኢትዮጵያ አሁንም ለድርድር ዝግጁ ናት። በህዳሴ ጉዳይ በፍሬሽ ውሃ ጉዳይ ከሱዳንም ከደቡብ ሱዳንም ከኬንያም ከሶማሊያም ከጅቡቲም ከኤርትራም ምንም አይነት ጥያቄ ቢነሳ ከኛ የሚሰጥ ውሃ ስለሆነ የነሱን ስሜት ለመረዳት የነሱን ኮንሰርን ለማድመጥ የነሱን ችግር ለመፍታት ዝግጁዎች ነን። ያው እንደምታስታውሱት ኢትዮጵያ ውሃ ከያዘች የአስዋን ውሃ ይቀንሳል የሚል ፕሮፓጋንዳ ነበር። እኛ ውሃ ይዘን ጨርሰናል። ካሁን በኋላ ውሃ መያዝ አጀንዳ አይደለም። እንደምታውቁት የአስዋን ውሃ አልቀነሰም። ነገር ግን የግብፅ ወንድሞቻችን በዚህ ጉዳይ የሚያነሱት ማንኛውም ጥያቄ ካለት አድምጠን ኮምፕሮማይዝ አድርገን የነሱን መሻት ለመመለስ እንደ መንግስት እንደ ህዝብ ጥረት እናደርጋለን። የኛ ነውና እንዳትናገሩ አንልም። በእኛ በኩል ለሁሉም ጎረቤቶቻችን ፍሬሽ ውሃ እንሰጣለን። ለሁሉም ወደፊትም መቀጠል አለበት። ከኛ የሚሰጥ ነገር ካለ አንከለክልም። ተስፋ ማደርገውና ከነሱ የምጠብቀው እነሱም እኛ ያለንን ጥያቄ እንደዚሁ ያስተናግዳሉ ብዬ ተስፋ አደርጋለሁ። እኛ ሰጥተን እኛም ተቀብለን ተከባብረን ተጋግዘን የምንኖርበት ዓለም ቢሆን ስለሚሻል አድቫንቴጅ መምታት ሁልጊዜ አያዛልቅም። አሁን ያለው ትውልድ
ያለ መከላከል የሚቸገር ሊሆን ይችላል። መጪው ትውልድ ግን አይቀበልም እንደዚህ አይነት ነገር እና ፌር በሆነ መንገድ የምንሰጠውን ታሳቢ አድርጎ ለመስጠት ዝግጁ የሆነ ዝምድና ከሁሉም እንፈልጋለን። ለመነጋገር፣ ለመወያየት፣ ሰጥቶ ለመቀበል፣ ካለን ለማካፈል ከምን ጊዜ በላይ እኛ ዝግጁ ነን። አሁን ችግር እየሆነብን ያለው አንድ የአካባቢ ገዢ ጦርነት ሄዶ ጦርነት ያሸንፋል እና ሲመለስ ሀብታሙም አዋቂውም የሃይማኖት አባቱም እየሄደ እንኳን ደስ አለ እንኳን በድል ተመለስክ እያለ በአቅሙ እየሰጠ ቤቱ እየሄደ ሰላምታ ያቀርብለታል። እና አንድ ሰው ቡትቶ የለበሰ ደከም ያለ ሰው ወደዛ ገዢ ቤት ካልገባው እያለ በር ላይ ሲጨቃጨቅ ይውላል። ዘበኞች አናስገባም ይሉታል። በኋላ ገዢው እንግዶች ለመሸኘት ሲወጣ አንድ ሰው ሲጨቃጨቅ ያይና ምን ፈልጎ ነው አስገቡት ይላቸዋል። ሲያስገቡት ሰውየው ከቡትቶ ጨርቅ ውስጥ ቪኖ ያወጣና ታውቃላችኋል፣ ቪኖ ያወጣና እኔ ለማኝ ነኝ፣ በጣም ደሃ ነኝ፣ በድል ተመልሰሃል፣ ደስ ብሎኝ ያለችኝን ሳንቲም አዋጥቼ እቺን ቪኖ ገዝቼ እንኳን ደስ ያለ ለማለት ነው የመጣሁት ብሎ ቪኖውን ሰጠ። ሰውየው ልቡ ይነካና የት እንደሚኖር ምን እንደሚቸግረው ጠይቆት መሬት፣ ማረሻ ከብት፣ ቤት እንዲሰጠው ወስኖለት አመስግኖት ይለያያሉ። ከተወሰኑ ሳምንታት በኋላ ያው ሰውዬ ቡትቱ ለብሶ መጥቶ ካልገባ ብሎ ይጨቃጨቃል። አጋጣሚ ሆኖ ንጉሱ ዛሬም ሲወጣ ሲያየው ምን ቀረ ባለፈው አግኝቼ የለም ወይ ምን ፈልገው አስገብቶ ሲያናግረው አይ ጌታ ሆይ ባለፈው ቪኖ አምጥቼ ነበረ ከጠጡት ጠርሙሴ ልውሰድ ብዬ ነው አለ። የተሰጠውን የተደረገለትን አመሰግናለሁ። ለሰጡን ምላሽና ማብራሪያ ክቡር ጠቅላይ ሚኒስትር እናመሰግናለን። 14ኛው መደበኛ ስብሰባ በዚህ ያበቃል።